ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው አሜን 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 ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው። እንዴት ናችሁ? ሁሉ ሰላም ነው ወይ? አማን ነው። ዛሬም እንደተለመደው ደግሞ በሌላ ቪዲዮ ሪያክት ልናደርግ መተናል። ዛሬ ግን የዘማሪት ዘሪቱ ከበደ አዲስ የወጣው እንግዲህ አዲስ ትናንትና ዛሬ የሚል ርዕስ ያለው በጣም የወደድኩላት መዝሙር ነው። እንግዲህ ያው ቲክቶክ ላይ ነው ያየሁት። ዛሬ ደግሞ በዩቲዩብ ሙሉን ከናንተ ጋር አብሬ እናየዋለን ማለት ነው። ሪያክት እናደርግበታለን። ዘሪቱዬ እንኳን ጌታ ረዳሽ፣ እንኳን እግዚአብሔር ካንቺ ጋር ሆኖ እንደዚህ አይነት መዝሙር ለማውጣት እንኳን በቃሽ። እግዚአብሔር ዘመንሽን ይባርክልን። ባለሽበት ቦታ ሰላምና ጸጋውን ያብዛልሽ። እግዚአብሔር ጤንነትን ያብዛልሽ። አቦ ለማንኛውም እስኪ ይሄን ቪዲዮ ካየሽ ላይክ እንዲሁም ደግሞ ኮሜንት እንድታደርግልኝ ፈልጋለሁ። አበረታችኝ የኔ እናት፣ ወድሻለሁ፣ አከብርሻለሁ። እግዚአብሔር በምድራችን ላይ አንቺንም ስላስነሳልን በጣም ደስተኞች ነን። ለማንኛውም ወደ ሪያክቱ እንገባለን። ይመቻችሁ፣ አብራችሁኝ ቆዩ። ወዳችኋለሁ። ትናንትና ዛሬ የሚል ርዕስ ነው ያለው። ትናንትና ዛሬ ዘሪቱ ትናንት ይህን ጊዜ ትናንት ይህን ሰዓት ትናንት ባለማወቅ ትናንት ጥፋት ዋው ትናንት በዚህ ጊዜ ትናንት በዚህ ሰዓት ትናንት በጨለማ ትናንት በክፋት ነበረ ሕይወቴ ከብርሃኑ ማዶ ዋው ጌታ እስኪታደገኝ ሊያስመልጠኝ ወዶ ትናንት ሽብር ነበር በኢየሱስ ስም ዋው! እንዴት ነው የሚያምረው በጌታ ማረፊያ ከለላ በማጣት ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው ላለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይህን ያደረገው። አሜን አሜን። ትናንት በዚህ ጊዜ ቆይ ትናንት በዚህ ሰዓት እኔ የምለው ግን እንደተለመደው አይደለም መዝሙሩና በጣም ነው ደስ የሚለው። የሆነ ቫይብ አለው። የሆነ እንዴት አይነት ቫይብ ልበላችሁ፣ ብቻ የተለየ ቫይብ አለው። በጣም ደስ የሚል ደግሞ ወጣ ባለ መልኩ በለመድነው ሪትም ብቻ ሳይሆን ከለመድነው ወጣ ባለ መልኩ ነው እና ደግሞ ቀረጻው የተጠቀሙበት በተለይ ደግሞ ስቱዲዮ በጣም ነው የሚያምረው በጣም እና ዘሪቱዬ እንኳን እግዚአብሔር ረዳሽ። አቦ ጌታን በጣም ደስ ብሎኛል። በጣም ወደ ሪያክቱ አሁንም እንሰማዋለን። ትናንት በጥርጥር ትናንት በፍርሃት ከሙታን መካከል
ነበረ ምድሌ የውሸት አባት ልጅ ጠላት በሐሳቤ የሥጋዬን ፈቃድ በጣም ነው ደስ የሚለው በጣም ምኞቴን ተከታይ ኃጢአት የገዛኝ ሞት የሚያስፈራራ ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው አሜን 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 ይመስገን ይህን ያደረገው ግን አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው አሜን 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 ይመስገን ይህን ያደረገው ስለተገዛሁኝ ለሱ ጌታ ሆይ ሳልወደው ለወደደኝ በዓለም የማይገኘውን ሰላሙን አወረሰኝ ስለተገዛሁኝ ለሱ በፍቅሩ ላጠመደኝ አሮጌው ነገር አለፈ አዲስ ሰው አደረገኝ ጌታ ሆይ ልዩነት በኢየሱስ አየው ጨለማው አልፎ ብርሃኑኛለው ድንቅ ልዩነት ሆነልኝ በእርሱ ስላመንኩበት ረድቶኝ መንፈሱ በቃ አለፈ ትናንት ቫይቡ ምናምን ኤቭሪቲንግ ትችላላችሁ ጌታ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው አሜን አሜን ይመስገን ይህን ያደረገው በቃ አለፈ ትናንት ላልመለስበት ኢየሱስ አገኘኝ በማይጥለው ምሕረት ዛሬ እኔ ደህና እረፍት ያገኘው ሰው እግዚአብሔር ይመስገን ይመስገን ይህን ያደረገው እግዚአብሔር ይመስገን ይህን ያደረገው እግዚአብሔር ይመስገን ይህን ያደረገው አቤት 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 ዋው ዋው ትናንት በዚህ ሰዓት ትናንት በዚህ ሰዓት ትናንት ዋው በጨለማ ትናንት በክፋት ኦልሬዲ አልቋል በጣም በቃ ነበረ ሕይወቴ ከብርሃኑ ማዶ በጣም ነው የሚያምረው ጌታ ኢየሱስ ሊያስመልጠኝ ወዶ ትናንት ይህንንም እኔ ተነስቼ በጣም 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 ደስ የሚል ዝማሬ ልቡ ሰርጾ የሚገባ ዝማሬ ነው የዘመርሽልን። ዋው ትናንት በዚህ ዓለም ትላንት በዚህ ሰዓት ምናምን እያለች ባይዞ የድሮ ህይወቷን እግዚአብሔር እንዴት አግኝቶ እንደለወጠ ነው በስነ ስርዓት በመዝሙር ስታቀርብልን የነበረውና እንኳን በጌታ ሆንሽ የኢየሱስ መሆን ባይዞ እድል እና በዚህ አጋጣሚ እንዲሁም አንድ ጥሪ ያቀርባል። ይህንን ወዳጅ ያላገኛችሁ ምን ሆናችሁ ነው እንደዚህ መንገድ ላይ የሚያሳብዳችሁ? ምን ሆናችሁ ነው እንደዚህ የሚያስብላችሁ ካላችሁ አንድ የገባን ፍቅር አለ፣ አንድ የገባን እውነት አለ። በመስቀል ላይ የተሰቀለልን ስለኛ የሞተልን ደግሞ ሞቶ ያልቀረ በሶስተኛ ቀን መቃብርን ፈንቅሎ የወጣ ሞትን ድል ያደረገ ጀግናው ኢየሱስ ለሱ ስንል ነው እንደዚህ ምን ነው ስለከፈለልን ዋጋ ደስ ብሎን
ከልባችን ተደስተን ነው የምናመልከውና ኑ ወደ ኢየሱስ ጥሬን አቀርባለሁ። ወዳችኋለሁ ውድ የኦፊሻል ኢዮሲ የዩቲዩብ ቻናል ተመልካቾች። ለዛሬ ነበረን ቆይታ ይሄንን ይመስል ነበረ። ሰብስክራይብ ያላደረጋችሁ ሰብስክራይብ ልታደርጉ አሳስባችኋለሁ። ወዳችኋለሁ። ይመቻችሁ።